እውቀት የሌለ ከኔ ጋር ታወራለህ? ቆማጣ ትግሬ ውጭከዝ የገረር ገረር ነች ገረር ውጭከዝ ሰውነት ናቸው የምንኮራ የጀግና ህብረት ስማና ትግሬ ውጭከዝ አይ ጠላት ነው ያማራ እያልኩሽ ነው። አንቺ የገረር ሁሌ አውድማ ተራጊ ፈሳሞች ጎንደሬ ፈሳሞች እኛ ጎንደሬ ፈሳማልሽ በደንብ ፈሳም ነው ጎንደሬ ትግራይ አያሳፍርም። አንተ ግን የገረር ልጅ ስለሆንሽ ነው የምትሳደቢ። አማራ ለምንድን ነው እንዳንተ ብትጠሩት አማራ ወይ ትግሬዎች? ያን ደግሞ ተረጋጊ ተረጋጊ። አንቺ ቅማላም ትግሬ ተረጋጊ። የተጣላ ነው እኛ ተረጋጊ። አንቺ ለማኝ ትግሬ አንተ አብይ አህመድ መሆን አቅታችኋል። ምን አባትክ ነው በቅርብ ማብደው ዘልዛላ ኢትዮጵያን ያዋረርካት አንተ ነው። መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ ጴንጤዎቹ ጠቅላላ አጭር ቀሚስ አድርጋቸዋል እንዴ? ቤተክርስቲያን ወዝወዝ የምትሉ አይንሽን ጨፍነሽ አፈንድለሽ አናውቅሽም እንዴ? በዓለም ላይ ተደርጎ ነጮች እኮ ይሄን ያደርጉት ቁሞካ ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው እንጂ ኢየሱስን ብለሽ አይደል? አንዳንዱም የሰንበት ተማሪ በኦርቶዶክስ ወንድ ለመመልመል ነው የምትሄጂው። ወንዱም ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ጡቷን ልትዳብስ ነው የምትሄዱ። ኢየሱስን ብለህ አይደለም የምትሄዱ። አንተ ሌባ ጥርቅሙ አረከሳችሁ። የጌታ እራት ምናምን እያልክ ትቀልዳለህ። ይታበ ለማዋረድና የምዕራባውያን ተልእኮ ይዘበተሩ ኢትዮጵያ ውስጥ ይሄን ሱፍን ወጥረህ ቂጥሽን በታመታ እያረግሽ ምናምን ወራዳ ተጨባበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመ ነው ፔንት ያብረ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚል በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበጥ ሲባል ለስለስ ያለ እጅ ነው ጠቅጠቅ ይደራረጋል ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታመድድም ምናምን የምትለው ሜሪ ክርስማስ ተብላለች። አሁን በዚህ በዓለም ላይ እያንዳንዱ ኢትዮጵያዊ አቅም የሌላት እንዴት ቆመልሽ ዳቦ ሳይኖርሽ፣ እንዴት ወርማ ባደረገሽ እንጀራ ሳይኖርሽ፣ እንዴት ሰጠሽ ሶስት ልጅ እንደሚያስወልድሽ አውቀሽ አማራ ይሄ ጅላጅል አማራ በቤተ ክርስቲያንና በመስጊድ አለልሽ ስቸገር በእንተ ስለማምላክ ብለው ይሰጠኛል ብለሽ እያሰብሽ ነው የምትዳረግ። ይኸውልህ እግሯን ስትሰቅል እያንዳንዷ ሴት ማታ ላይ እንደ ባንዲራ በወጠረች ቁጥር ማንኛውም ኢትዮጵያዊ በወልድ አማራ አለ ግፋቢል ቤተክርስቲያን የመሸገው አማራ አለ ብላ ነው አፈንድዳ የምታገኛት። አጎንብሳ የምትሰጥ ለአንድ ወንድ ሴት ያን እያሰበች እሷ ሰርቼ ልጆችን አሳድጋለሁ ኢትዮጵያ ውስጥ የለም። የአማራን ሕዝብ እሳቤ እያደረጉ ነው ከተማ ሁሉ ይሸካሸኩ። ገና አልጋ ላይ ሲወጡ አማራነት ዝም ይላቸው። በወልድስ ትልና ምን ችግር አለው ይሄ ቤተ ክርስቲያን ውስጥ ያለ አማራ አለ አይደል በቃ በለው ትለዋለች። እንደዚህ ጀግና ተኳሽ ደግሞ ሶስት ያስወለዳል። በአንድ ተኩስ ሶስት የሚመታ ሰው እኛ እንዴት አድርገን እናሳድጋለን? ጎበዝ አማራ ተቀም እንዴ ምን አገባን እኛ? ተጽዕኖ መፍጠር እኮ እንደዚህ ነው። ትፈጥርበታለህ ተጽዕኖ ጭንቅላቱ እንዲበተን እንደዚህ ታደርገዋለህ። አሁን ነገ አዲስ አበባ ላይ ጴንጤው ጠቅላላ እና አብይ አህመድ ተሰብስበው በሬው ሙሉ በሙሉ ቄራ ላይ ይወስዱታል። ምንድናችሁ እናንተ ሲባል አይ ስቅ እንትን ነው ትንሳኤ ነው ፋሲካ ነው ይላል። ጾመሃል ወይ ጸልያል ሰግዳል ስትለው የለም ይሄ ነው። አሁን ክርስቲያኑንም ገበያውን እየተሻሙበት ነው የጴንጤ እንትኖች ሳሰሉ እንደውነቱ ምን አለ ኦርቶዶክሱ የራብተኛው ትንሽ ሳንቲም እንኳን አግኝቶ በግ ቢገዛል ተንደርድራችሁ 55 ቀን ስትቀረጥፉ ከራችሁ። ነገ ደግሞ ገበያውን የሚያጣብቡ ጴንጤ ነው። ጴንጤው እስላሙ ሲጾም ከርሟል ችግር የለው። እኛ እኮ ግራ ገባን። አሁን ቤተ መንግስት መላው ጴንጤ ይሰበሰባል። የጴንጤ መሪዎች መንግስቱ የጴንጤ ነው ዱክ ብሎ ዚያጋ ለ30 ሰው ከሚስቱ ጋር አለች። አንድ ጎንደሬ ደግሞ ማፈሪያ ጭልፏን ይዛ ከች ትላለች ከባልየው ጋር 30 ሰው አብልተው 30 ሚሊዮን ህዝብ ግን ሜዳ ላይ ተወድቋል። ደብረ ብርሃን ያለው ብትቆጥሩ ከ3 ሚሊዮን በላይ ነው። ኢትዮጵያኖች ሙሉ በሙሉ ተርበዋል። ከሱ ጋር እንዳትሆኛ አላልከኝም? ምን የምክርን ሰምቻለሁ። አዎ ተኔ ምን አተነው ተኔ ምን ጎሎ ነው
መንጎሎ ነው አይነ ታዲያ ሌላኛው መንገድ ያሰኘው መንገድ ያሰኘው ተኔ ላይ ሳታጣ የሔዋንን ገላ ለሱ ያየው ሳይን ያል እንግዲህ ታንጎራጎር ተሱ ጋር እንዳትሆኛ አላልከኝም? ምን የምክርን ሰምቻለሁ ተከሰው አዎ ሰውየው ልታባሪው ነው ደምለውን ነገር ኃይለ ሱሪ ተታጠቀች ሄደች ብቻ ደምለውን ልፈጀው ነው ዋተብሱ ሄዳል ቀድሞ ተመልሰሽ ተሱ ጋር እንዳትሆኛ አላልከኝም? ምን የምክርን ሰምቻለሁ ተከሰው አዎ እስኪ ፎቶሽን ግለጭላቸው እንዴት እንት ነው ዊንዶ አንተ ከፍቻት ሞጣጊ አሞኝ ድምጤ አይታወቅም። አራ አንቺ ደግሞ አሞኝ ያላልኩም አሞኝ የሴቶች ነገር ነው ያውቀዋለሁ። ከታች መታ ስትደረጉ ታመምን ነው አስልካኔ ነው ዘፈን ኃጢአት ነው ምናምን ብርግድ ለ3000 ዓመት ሰገርሽ ጸለይሽ ምን አባትሽ አመጣሽ? ምን አባት ካመጣ አህያ ስንዴ ነው የፈረንጅ ስንዴ እየጠበቅ ያለው አንተ ከካ ዘፈን ኃጢአት ነው ምናምን ደንቆሮ የጻፈውን ትከተላለህ እንዴ? እኛ መኪናችን እንደ ስልካችን ቻርጅ እያደረግን እዚህ ላይ ደርሰን እሱ ዘፈን ኃጢአት ነው ምናምን ደንቆሮ ድፍን ጭንቅላት ስለሆንክ ማንም አይቀበልም። ይሄ ግብጽ በቃ ጥሎብሃል። ይሄንን ጽፈው ሰጠዋል። ተሸክመህ ትዞራለህ መስጊድና ቤተክርስቲያን ውስጥ ለልማት ተነሳ ፈሳ ያንተ ዘፈን ምናምን ኃጢአት ነው። ግን ነገር እንዴት እንደምትጠሉ እኮ ፈረንጆች እንዴት እንደሚጠሏችሁ ብታዩ በስመ አብ ኋላ ቀር ማይም ህዝብ እኮ ነው ኢትዮጵያ። ኧረ በስመ አብ ኢትዮጵያዊ ነኝ እኮ አልልም በምንም ታምር ደንቆሮ አለሌ ሸርሙጣዎች በዘመድኩን በቀለስን በዘመድ የበጸለልተኛው ስን እያልሽ ገንዘብ የምትሰጭ የዘመኑ ገረድና ደንቆሮ የገረድ ልጅ ማይም ትግሉን ገደልሽው። አማራን እኮ ተጸይፈሽው ምነ በአማራ ፋኖ ስም ብትይ ምነ በአማራ ስም ብትይ በዘመድኩን በቀለስን $500 የምትይ መቀመጫሽን አሳብጠሽ የጥቁር አጭር ምልሽር እንደ ሸንኮራ ስለጠልጭ የምታርቅ ቆሻሻ ባይ ከኤርትራም ከትግሬም ዘርሽ የተቀላቀለ ውዳቂ በሽተኛ ገረድ የገረልሽ ዴዴ ምናምን ማይም አማርኛሽን እንኳን በቅጡ መናገር ማቺ ደንቆሮ ልጅ ትግሉን ገደልሽው። ሰገራሽን የምትነቀንቂ ቆሻሻ መማር የምትበል የአማራን ህዝብ ክርስቲያኑ እስላሙን አትዝረፉ። ፕሮቴስታንቱም አይሰጡም ጀግኖች ናቸው። ማስተራብነት የምትባል ልመና በአማራ ዘንድ እንዳታመጣ። አንተ ማን በደና መጀመሪያ ራስህን አውጣ፣ ነፃ አውጣ። ትምህርት ቤት ሂድ አችልማ፣ ስራህን ስራ አችልማ። ካለ መለመን አትኖርም። ተሲ የምትባለው ካለ መለመን መኖራችን መማር የምትባል ካለ መለመን ሚኪ የምትባል ካለ መለመን መኖራችሁማ። እነ መንሱር ጀማል በዚህ መጠርጠር አለባቸው። ፋክቱ ይሄ እንደነ መንሱር ያለው ከየት አባቱ አመጣው? አሻቦ ቸርቻሪ ከየት አመጣው? ተጠርዞ ከፍልስጤም የመጣ ሰው እንዴት አገኘ ብለህ መጠየቅ አለብህ። ፋኖ ተዋግቶልሽ የማማራን ህዝብ ደግሞ እየለመንሽ እየበላሽ እንድትንቀሳቀሽ አንፈቅድም። ማስተራብነት የምትባል መቀመጫሽን ሰገራሽን የምትነቀንቂ ቆሻሻ መማር የምትባል የአማራን ህዝብ ክርስቲያኑ እስላሙን አትዝረፉ። ፕሮቴስታንቱም አይሰጡም ጀግኖች ናቸው። ጫልቱ አፈንድዳ መንሱር ወሸለው አልቆም። አንተ ግን መንሱር ትላለህ። ልጋጋ ዲያስፖራው መንሱር እንዲያረገ ጫልቱን አድርጓት ጫልቱ አፈንድዳ መንሱር ወሸለው አልቆም ብሎ ምናምን እንዲህ አይነት ዝቃጭ ዲያስፖራ ነው እያየሁ ያለሁት። መንሱር ጫልቱ ደለቀላት ደቃላት ገባላት አወጣላት ምን አገባንኝ? ኦሮሞ ለኦሮሞ ነው ሊወቅት ነው የመጣው። ሲወቅት ሰነበተ። ሌላ ሴት ደግሞ ሊወቅት ያዘችው አባረረችው። ኦሮሞ ወቀጣ አልወቀጠ ቢጌሽ ወቀጠ ዳቦ ጋገር ምን አገባ? የጫልቱ ወፈ መንጢጥ ያዘው እንትን አሻሸው ጡቷን መጠጠው ምን ያረግልሃል? አማራ የሆነ ይጓያው የሚባል ወንበዴ 5000 ሰው ቁጭ አርጎ ስለነዚህ ሰው ምን አገባው? ስራው የሆነ ማጓየው ስራ ሰርተ ብላ ስራ ወንድሜ። አማራ እኔ ይገርመኛል። እያንዳንዱን ከፍ ብትከፍቱ ስለ ጫልቱና ስለ መንሱር ነው የሚወራው። እነዚህ እኮ ሁለት ኦሮሞች የደላቸው የተመቻቸው
ብዙ ገንዘብ የሰበሰቡ ብዙ ገንዘብ የዘረፉ ናቸው። ስለዚህ አሁን አማራ መንሱር ወሸመ፣ መንሱር ተነፋ፣ ጫርቱን ተነፋች፣ እንትን ወጣባት፣ እሷን ለምጥጦ ሌላኛው ላይ ሲለመጥ ተያዘ የሚል ወሬ ምን ይሰራላል? አማራ ላሊበላ ሰርተ ኤሌክትሪክ መኪናውን ብሰጠው አሁን አይነዳም። ያ ኢትዮጵያዊ የተማረው ራስ ኮምፒውተር ሳይንስ ተምሮ አይነዳ። እንዲሁ ነው እያየው ዶክተር እኮ ነው። ዋ ኢዝ አሜዚንግ ይላል ገብቶ ሃውካን ይላል። ፊዚክስ የተማረው እኮ ኢትዮጵያዊ ነው። ሃውካን ይላል ቁጭ ብሎ መኪናው ውስጥ ሃውካን አፈር ብላ ምናምን ብላ 6 ኪሎ ብላ 6 ብላ የሚሉ እነዚህ ደንቆሮ ማይም አገሪቷን ይዘው የወደቁ ገረዶች ናቸው። እነዚህ ሰብስቦ ነበር መረሸን። ሳሙና ተሰራባታለህ በዚህ በእንደነዚህ አይነቱ ታስገባና አንገቱን ቆርጠ ሳሙና ሰርተ ቁጭ ነው። የገላ መታጠቢያ አድርገህ ቁጭ ነው። እነዚህ ምንም እግዚአብሔር አይጠይቅም። ልንገር ማህይምን ማጥፋት። አሁን እኮ ማህይምነታችን ይዘን እንቀጥላለን። በቃ ይቺ ነገር እንዳተካ ሃይማኖቷ እንዲተነካችብኝ እንደዚህ ነጠላ ያተነካችብኝ እንደዚህ ቆባ ምናምን እሱን ነው እያሳደብክ በጨርገድ 200 ዓመት ቀድሞ የተፈጠረ ነው ያሉለት የተባልኩ የልጅ ልጅ ነኝ እኮ ነኝ። ደንቆሮ ማህይም መጠዚህ ሚዲያ ላይ እኔን ማታላችልም። አስተሳሰቡን ያልቀየረ በ50 ዓመቱ ያው ነው ይማህይም። እኔ አንተን በሆን 5 ዲግሪ ነበረኝ 40 ዓመት ተቀምጬ እኔ አማራ ትግል ይዞኝ ነው እንጂ 3 ዲግሪ ማምጣት ይችል ነበር። ሌላ ምን አባት ክሮ ሪፖርት የምታረጋን ቴሌባ ልጅ ኮፕሊንግ አርገ ሌባ ምን አባት ክሮ ሪፖርት የምታረግ ሌባ ስለተጋለጠን ሰንሰለትን በጣጣስኩ ባህል ሸርሙጣ ነኝ አገላብጠኝ ጠብጥበኝ ቲክቶክ ላይ ናቸው ቂጣቸውን አሁን ሆቴል ላይ መድረግ እኮ ቀረኩ። አሁን ቆንጆ ሴት ሙዚቃ ከጀርባ ባክግራውንድ አርጋ የተለያየ ልብስ እያሳየች እንዲካሳየች አድርገኝ ኦንላይን ፕሮስቲቱተር ነኝ ሸርሙጣ ነኝ አገላብጠኝ ጠብጥበኝ ነው። ሌላ እኮ ምክንያት የለውም። በቲክቶክ ላይ በተለይ መጥተው ኦንላይን ዝሙት ጀምረዋል። የአበሻ ሴት የምትሰራም ካለች ለመኳኳያና ፊቷን ይሄንን ደበሎ ፊት ለጡቷ መሰሪያ ለቂጧ ማሰሪያ ለፀጉሯ ማሰሪያ ዞር ስትል ደግሞ ኤሌክትሪክ መኪና ስትሄድ ስታይ ደግሞ የዚህ ሀገር ነጭ አለ ቂጧ ያምራል እንደዚህ ያሰ ሃይ ካላት ሃይ ነው። ያ ባልየው ካምፓኒ ነው የሚሰራ ስትጠበጠብ ነው የምትለው። እኔ ብዙ ሴቶች ስለማው እኔ ዘመነ ወንድሜ ነው ባይዘው ከኔ በላይ የሚቀርበው ዘመነ ካሴን የለም ባይዘው ሙልጭ አርጌ የሰደብኩት እኔ ነው። አላያችሁም? ቲክቶክ ላይ 78ቱ ነው ስለ ጋብቻ ስለ የምስሽ ቂጥሽ የሚያወሩ እኔ ሰማለሁ። አንዳንድ ቁጭ ብዬ ተደብቄ ከስር ሰማለሁ። እንዴት ነው ስንት ሜትር ነው ትላታለች። ተመልከት። ኦንላይን ሾፕ ያላቸው ሴቶች አሉ ገንዘብ ያላቸው። እንዴት ነው ሲመታ ኃይለኛ ነው ምናምን ጎጃሜ ነበር ምንማ እንደሞታ ያለውን ጎጃሜ ፈልጋ እኔ አንዷ ስትል ሰማኋት። አንዷ እኔ እኮ የተከበርኩት ዳር ያለኝ የመጀመሪያ ሚስት ያገባው ሌላ ማውቀው ነገር እስክስቷ አይተሽዋል። እንደሱ ያለ ጎጃሜ ነው የምፈልገው። ስታይ መቼ ነው የሚመስለው? ተመልከት እንግዲህ እንዲህ አይነት ወራዳ ሴቶች በቲክቶክ ላይ ቁጭ ብለው 9 ነው ወንድ ይመርጣሉ። አይተሽዋል። ያሳፍረ ዝም ብሎ ያካሳፍሩ የሚቀጥል የሴት ልጅ ይላሉ። አረ ያ ነው እንጂ ወንድ እንደው ተኩስ የሚል እንደሱ ያለ ወንድ እንደው ወንድሙን ብናገኝ ጂጂክ ያዕቆብ ቢያንስ እኮ አንዴ ብላል። አይ ሞጣ እንደው አይ እንደ ሞጣ ያለው ጎጃሜ እንደው ቢወቅጠኝ አላለችም ብላለች። ሄዱና ቪዲዮ የምትማረው እኮ ደደብ ስትሆን ደደቦች ብዙ ጊዜ ለመማር ይሄዳሉ። እኛ ደግሞ አንሄድም። በቂያችን የፌስቡክ ባለቤት 12ኛ ክፍል ድራፕ አውት ነው። የቴስላ ባለቤት ስቶል ኮምፕሊት ነው። ሂዶ አቀኝ ዲግሪ ጭቃ መሀይሞች አህዮች እዚህ ውስጥ አትግቡ ብያለሁ።